እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ እየተከተልን ነው የምንሄደው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አላሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወርቆ ያገኘ ነበር የሚመስለው። ለራሴ ማመን እስኪያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራህ ምስል የታተመበት እስኪመስለኝ። አላሚን እንዲሁ ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአላሚን የቁም ሞት ነበረ። ሱሱን አበታለች። ቢሆንም እንደለመደው በዝናብ ሳይቀር ከካራምቡላ ቤት እየሄደ እዛው ቆሞ አፍራህን ስትወጣ ለማየት ይጣጣር ነበር። ለ15 ቀናት ጠብቆ አላያትም። ሊያብድ ደረሰ። ታዲያ በመሃል በጣም የሚወዳቸው ሸያስ የሚባሉ ሰውዬ መንገድ ላይ ያገኙኝ። የአላሚን ቁርአን አስቀሪ ናቸው። አብቹ ደህና ዋልክ? ደህና ዋሉ ሻሃችን። አልሐምዱሊላህ ናስቲ ወዲህ የማወጋ ጉዳይ አለኝ አሉና ከመንገዱ ዳር ወስደው እንዲህ አሉኝ። ጓደኛህ አላሚን ምን ነክቶት ነው ልጄ? ከቀልቡም አይደለም። ቁርአን ቤትም መምጣት ካቆመ ስንት ጊዜው። ጭራሽ ዛሬ ቁማር የሚጫወቱበት ቦታ ቁማ አየሁት። ጓደኛው ነህ አትመክረውም ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁን ጉዳት። የዋልንበትን ቦታ ሁሉ ያለን እየመሰላቸው ስንቶች በዋልንበት ፈረጁን። አላሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችን በሩ ስር እንደተኛች ጅራቷን ረግጦ ከአቅሟ በላይ አስጨዋት። አብቹ አይገርምህም? የአፍራህ ቤት ለካ በሩ ላይ በምቆምበት በኩል አይደለም፣ በኋላ በኩል በዘይት ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውጄ አለኝ። ሻውራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ሲሄድ ከእናቷ ጋር ፊት ለፊት በቃ እንደዚህና እንደዛ በቃ ተያየን። ወላሂ አብቹ ግጥምጥም ነው ያልነው። አውዙ ቢላሂ ልሮጥ ነበር አለና ፍርፍር ብሎ ሳቀ። ድንገት ተነስቶ ቆመና ደግሞ እስኪ በእናትህ እንዲህ ነው እኮ ነው ያየችኝ እደብራለሁ እንዴ አለኝ። 2 እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የአፍራህን ቅንጡ አለባበስና የአላሚንን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች ቪ ቅርጽ ቲሸርቱ በውስጤ እያሰብኩ ኧረ አደብርም አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከእናቷ ጋር ሆና እኮ ነው በቃ እንደዚህና እንደዛ ፊት ለፊት። እንዴት አምሮባታል አብቹ ብታያት። ወላሂ ያቺ የምታውቃት አፍራ አይደለችም። በቃ እንደዚህና እንደዛ እኮ ነው። እጆቹ ይንቀጠቀጣሉ። አይኖቹ በደስታ የሐዘን የሀፍረት የምኞት ብርሃን ይረጫል። ፊቱ ላይ ደስታ እንዳረበበበት ልሸኘው ወጣው። ልንለያይ ስንል አብቹ 2 ብር አለህ እንዴ አለኝ እየፈራ። አላሚን እንኳን ደፍሮ ብር መጠየቅ የዋሰውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበረ። ብር ስላልያዝ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የአፍራህ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ ያዘዘ ቁጭ ብሎ አፍራህን ይጠብቅ ነበር። 4ቱንም ቀን ግን አላያትም። እናም በካራምቡላ ቤት አካባቢ ያገኘውን የአፍራህ ሰፈር ልጅ ጠይቆ አፍራህ አዲስ አበባ ለእረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ተሰበረ።
ቢሆንም እና አፍራ ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍተራ ትርምሱ፣ ግርግሩ፣ ጫተራው፣ መኪናው የደሴ አንደኛ ቀውጢ ሰፈር። ይህ ሁሉ ግርግር ግን ከአፍራ አይበልጥም። እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና አቡቹ ስራ ልጀምር ነው አለኝ በደስታ ፍንክንክ ብሎ። የምን ስራ አልኩት። አይሱዚ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደሴ የሚመላለስ አይሱዚ ነው። በቃ እሱ ላይ ስራ ልጀምር ነው። እናቴንም ነግሬያት አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሮ ይሄዳለሁ። ብታይ ቀላል እኮ ነው ስራው። የእውነት ቀላል ነው። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። አላሚን ትንታው ተማሪ፣ ይሄ ፍቅር የሚሉት ነገር ምን አይነት ልክፍት ነው በእግዚአብሔር። አይ አላሚ